ይህንን ቪዲዮ በባለጸግነት ውስጥ ጽድቅ የለም፣ በትዳር ሕይወት ውስጥ ጽድቅ የለም ለሚሉ ሰዎች ላኩላቸው። ነገ ሐምሌ 28 በገዳም ሳይሆን በዓለም እየኖሩ በዓለም ትዳር ይዘው ልጅ ወልደው ግን በቅድስና ይኖሩ ስለነበሩ ስለ አባታችን ስለ ቅዱስ እንድራኒቆስና ስለ እናታችን ስለ ቅድስት አትናስያ ስንቶቻችሁ ታውቃላችሁ? ቅዱስ እንድራኒቆስና እናታችን ቅድስት አትናስያ ማን ናቸው? እናንተ ቪዲዮን በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ እዩ። እኔ ደግሞ ተጋድሏቸውን አጠር አድርጌ አቀርብላችኋለሁ። እነዚህ ባለትዳሮች በአንጾኪያ ይኖሩ የነበሩ ለድሆችና ለምስኪኖች ይመጸውቱ የነበረ ዮሐንስ የሚባል ወንድ ልጅና ማርያም የምትባል ሴት ልጅ የነበሯቸው ትልቅ ባለጸጎች ነበሩ። ቅዱስ እንድራኒቆስና ቅድስት አትናስያ እንግዳ በመቀበል ችግረኞችን በመርዳት በብዙ ተጋድሎ ከኖሩ በኋላ ሰውነታቸውን በንጽህና ጠብቀው እየኖሩ እያለ ልጆቻቸው 12 ዓመት ሲሆናቸው የሆድ ዝማ በሽታ ገጠማቸውና በአንድ ቀን ሁለቱም ልጆቻቸው ሞቱባቸው። አባታችን ቅዱስ እንድራኒቆስም ክብር ይግባውና በጌታችን በመድኃኔዓለም በኢየሱስ ክርስቶስ ስነ ስዕል ፊት ራሱን ጥሎ ከእናቴ ማኅፀን ራቆቴን ወጣሁ፣ ወደ እግዚአብሔርም ራቆቴን እመለሳለሁ። እርሱም ሰጠ፣ እርሱም ወሰደ፣ የእግዚአብሔር የቸርነቱ ስም የተመሰገነ የተባረከ ይሁን ብሎ አለቀሰ፣ አመሰገነ። እናታቸው ቅድስት አትናስያ ግን እናት ነችና እጅጉን አዘነች፣ እጅጉን አለቀሰች። ወደ መቃብራቸውም እየተመላለሰች ማልቀስ ጀመረች። ከዕለታት አንድ ቀንም ስታለቅስ ውላ ደክሟት ጋደም እንዳለች ራእይን አየች። አንድ ሰው በመነኮስ አምሳል ተገለጸላትና አንቺ እዚህ የመጣሽ አታልቅሽ፣ ልጆችሽ በሰማይ ደስ ብሏቸው እየኖሩ ነው ብሎ ተናገራት። ይህንንም ራእይ ሂዳ ለባሏ ነገረችው። ከዚህም በኋላ ይህንን ዓለም ትተው ስለመመነን ተነጋገሩ። ሀብትና ንብረታቸውን በሙሉ ለድሆችና ለምስኪኖች ከመጸወቱና ከሰጡ በኋላም ቀጥታ ወደ እስክንድሪያ ሄዱ። አባታችን ቅዱስ እንድራኒቆስም ሚስቱን በአስቄጥስ ገዳም ተዋትና እሱ ወደ አባ ዳንኤል ገዳም ሂዶ መነኮሰ። ከዚያም ተመልሶ ሚስቱን ወደ ሴቶች ደናግል ገዳም ወስዶ አመነኮሰና በዚያ ጥሏት ሄደ። ከ12 ዓመት የገዳም ተጋድሎ በኋላም ቅዱስ እንድራኒቆስ አባቱን አባ ዳንኤልን የኢየሩሳሌምን ገዳማት ሊሳለም ፈቃድ ጠይቆ ተፈቅዶለት ሄደ። የእግዚአብሔር ፈቃድ ነውና በቸርነቱ ቅድስት አትናስያ ሚስቱም ደግሞ የወንድ ልብስ ለብሳ ወንድ መስላ ወደ ኢየሩሳሌም ገዳማት ልትሳለም ሄደች። በጉዞ በመንገድ ላይ እያሉም ተገናኙ። እርሷ ባሏ እንደሆነ አውቀዋለች፣ እርሱ ግን አላወቃትም። ወንድ እንደሆነች ነው የሚያውቀውና እርሷ ሚስቱ እንደሆነች አልገለጸችለትም። ቅዱሳን መካናትንም ተሳልመው እንደጨረሱ ወደ አባ ዳንኤል በአንድ ላይ አብረው ተመለሱ። የቅዱስ እንድራኒቆስ የመንፈስ አባት አባ ዳንኤል ግን ሚስቱ እንደሆነች በመንፈስ ቅዱስ ተገልጾለት አወቀ። ትልቅ ጸጋ እንዳላትም አውቋል። ቅዱስ እንድራኒቆስንም ጠርቶ ከዚህ ባልንጀራ ጋራ ከዚህ በኋላ በአንድነት ኑሩ አላቸው። ለ12 ዓመት ለ12 ዓመት እርሷ እያወቀች እርሱ ግን ሚስቱ እንደሆነች ሳያውቅ ለ12 ዓመት በአንድ በዓት ውስጥ አብረው ኖሩ። ቅድስት አትናስያም በታመመች ጊዜ ባለቤቷን አባ ዳንኤልን ጥራልኝ አለችው። አባ ዳንኤልም ባልንጀራዬ ታሟል ይፈልጎታልና ይምጡ ብሎ ጠራቸው። አባ ዳንኤል በደረሰ ጊዜም ቅድስት አትናስያ በጸና ታማ አገኛት። ወዲያው ሥጋው ደሙ እንድታቀብለኝ ይፈልጋለሁኝ አለችው። ወዲያው ተፋጥኖ ቅዳሴ ቀድሶ ቅዱስ ሥጋውና ክቡር ደሙን አቀብሏታል። ከዚህም በኋላ አርፋለች። በአረፈች ጊዜም ሊገንዟት በሚያዘጋጁ ሰዓት ሴት እንደሆነች አውቀዋል። እጅጉን ደንግጠዋል። ሙሉ ታሪኳና ተጋድሏንም በወረቀት ጽፋ አስቀምጣ ነበረ። ይህንንም ወረቀት ለአባታችን ለባለቤቷ ለቅዱስ እንድራኒቆስ ሰጠውታል። ቅዱስ እንድራኒቆስም የሰጡትን ወረቀት በአነበበ ጊዜ እርሷ ሚስቱ እንደሆነች አወቀ። እጅጉን አዘነ፣ ጽኑ ለቅሶንም አለቀሰ። ፊቱንም እየጸፋ ጮሆ ያለቅስ ጀመረ። ፈቃድ እግዚአብሔር ሆኗል። በዚህ ምክንያት በዚህ ጽኑ ሐዘን የተነሳ ጌታችን ይህንን ቅዱስ ሊወስደው ፈልጓልና ከተወሰኑ ቀናቶች በኋላ ቅዱስ ሥጋውና ክቡር ደሙን ተቀብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ጸሎት ለዘለዓለሙ ይማረን፣ አሜን። ይቆየን።